ትዝታ ትባላለች። እልፍ ሲሉ እልፍ ይገኛል ብላ የተሻለ ኑሮ ፍለጋ እልፍም ሲል ደግሞ ራሷንም ቤተሰቦቿንም በቅጡ ለማስተዳደር ኑሮዋን በምድረ ግብጽ ካደረገች ሰነባብታለች። ዓመታት አስቆጥራለች። ታዲያ በእነዛ ዓመታት ሁሉ ትዳር ይሉት ነገር አልነበራትም። ትዳር ለሴት ልጅ አንዱ የክብር አክሊሏ ነው እና እርሷም የወደደችውን የፈቀደችውን ልታገባ አስባ ኑሮ ቀድማ መዘገጃጀት ጀምራለች። መቼም ሰው በመልካም አስቦ ለቅዱስ ነገር ከተነሳ ያሰበው ነገር የማይሳካበት አንዳችም ምክንያት የለም። እናም ትዝታ ወዳ ከፈቀደችው አድነው ከሚባል እዚህ ምስሉ ላይ ከምትመለከቱት ሰው ጋር በቤተ ክርስቲያን ሕግ መሰረት መስከረም 5 ቀን 2017 ዓ.ም ትዳሯን ፈጽማለች። እርሷ በተክሊል እሱ ደግሞ በቅዱስ ቁርባን ነበር የተጋቡት። እንግዲህ የተጋቡበትን ወራት ቆም ብለን ከቆጠረን ገና 5 ወራቸው ነው። ጉልቻቸውም ላይ የተጣደው ውሃ በቅጡ አልሞቀም። ትዝታ እንዲህ ባለ ወግ ማዕረግ ስታገባ ያልተደሰተ ያላከበራት ወዳጅ ዘመድ ቤተሰብ አልነበረም። ሁሉ ሰው ኮራንብሽ አኮራሽን ባይ ነበር። እውነት ነው። ይህን ሁሉ ዓመታት እንዲህ ባለ ብልጭልጫ ዓለም ራስን ጠብቆ ከነ ክብር ተቀምጦ እንዲህ ባለ መልኩ መዳር ትልቅ ክብር ነው፣ በተለይ ለቤተሰብ። ታዲያ ምን ያደርጋል? ያች ለብዙ ዓመታት በሰው ሀገር ላይ ባለመታከት ደፋ ቀና ስትል የነበረች በሥነ ሥርዓት አምላኳን በብዙ ክብርና በብዙ አገልግሎት እያገለገለችው እያመሰገነችው የኖሮችው ይህች ምስኪን መጨረሻዋ አላምር አለ። አሁን በእርሷ ምክንያት ሙሉ ካይሮ ሐዘን ላይ ነች። ግብጽ የሚገኙ ኢትዮጵያውያን በሙሉ ሐዘን ላይ ናቸው። በተለይ የቅርብ ወዳጆቿ ሐዘናቸው አጥንታቸውን ሰርስሮ ገብቷል። ደም እንባ እያለቀሱና ፍትህ ፍትህ እያሉ ይጮህ ይዘዋል። ይህች ትሁት፣ ይህች ብርቱ፣ ይህች ታዛዥ የሆነች ገና አዲስ ሙሽራ እንዲህም ሆንኩኝ እንዲያም ሆንኩኝ እንዲህ ያለ ነገር ተከሰተብኝ ብላም ሳትናገር እንደው ድንገት ካሳለፍነው እሁድ ዕለት ጀምሮ ድምጿ ጥፍት ይልና ትጠፋለች። በቃ አየኋትም አገኘኋትም የሚል ሰው ጠፋ። ቢደወል ስልኳም ዝም ጭጭ አለ። ወዳጆቿ ነገሩ እንዴት ነው እንደው በሰላሟ ነው ብለው ባልየው አቶ አድነው ጋር ቢደውሉ የእርሱም ስልክ እንዲያሆነ ጥሪ አይቀበልም። ወዳጆቹም ጋር ቢደውሉ አላገኙትም፣ አላገኘነውም ይሉ ያዙ። ይህ ከሆነ ቀናት አለፉ። እሁድ፣ ሰኞ፣ ማክሰኞ፣ ሮብ ደረሰ። እነዚህን ሁሉ ቀናት ስልካቸው አይሰራም። ታዲያ በብዙ ጭንቅና በብዙ ጥብ ውስጥ የገቡ ወዳጆቿ ተጠራርተው እስኪ ቤታቸው ሄደን ቼክ እናድርጋቸው ብለው ወደ ቤታቸው ያቀናሉ። ቤት ደርሰው ቢያንኳኩ ብቅም ብሎ አቤት የሚል ሰው ይጠፋል። ይህኔ ወዳጆቿ ድንጋጤ ይዛቸዋል። ከዚህ በኋላ